እንደምን አላችሁ የተወደዳችሁ ወንድሞቼና እህቶቼ። ዛሬ የእግዚአብሔርን ቃል ላካፍላችሁ መጥቻለሁ። ዛሬ ስለ እውነት ነግራችኋለሁ ወይም ደግሞ አስተምራችኋለሁ። እውነት ማለት ምን ማለት እንደሆነ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ስለ እውነት ሲናገር እንደዚህ ብሏል። በዮሐንስ ወንጌል ምዕራፍ 8 ቁጥር 31 እስከ 32 ላይ እንዲህ ብሎ ጌታ ኢየሱስ ክርስቶስ ይናገራል። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። ስለዚህ ጌታ ኢየሱስ ክርስቶስ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አለ። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል። ስለዚህ ሰው በእግዚአብሔር ቃል ሲኖር በእውነት እየኖረ ነው ማለት ነው። ምክንያቱም እውነት የእግዚአብሔር ቃል ስለሆነ ማለት ነው። እውነት የእግዚአብሔር ቃል ነው። ሰው በእውነት ሲኖር በእግዚአብሔር ቃል ሲኖር ከማንኛውም ውሸት አርነት ይወጣል ማለት ነው። ምክንያቱም ሰው በእግዚአብሔር ቃል ካልኖረ በውሸት ይኖራል፣ በኃጢአት ይኖራል፣ በአመፃ ይኖራል። ስለዚህ ሰው እውነትን ሲያውቅ አርነት ይወጣል። ከምንድነው አርነት የሚወጣው? ከኃጢአት። ምክንያቱም እውነትን ካላወቀ ሰው በተሳሳተ መንገድ ይሄዳል፣ በኃጢአት መንገድ ይሄዳል፣ በውሸት መንገድ ይሄዳል። በቀጣይ ክፍል እውነት ምንድነው? የእውነት ትርጉም ምንድነው? እውነት ማለት ሐሰት ማለት ውሸት ማለት ስህተት ማለት ምንድነው? ብሎ ሐሳቦችን ይዤላችሁ እመጣለሁ። እስከዛው ጌታ ጸጋና ሰላም ከእናንተ ጋር ይሁን።